ማይክል ጃክሰን የፖፕ ንጉስ የሚለውን ማዕረግ ለማግኘት ነፍሱን ለኢሉሚናቲ ሸጦ ይሆን? እና ተለዋዋጭ የነበረው የቆዳ ቀለም ለዚህ የከፈለው መራራ ዋጋ ነበር? ለአስርተ ዓመታት ይህ ጥያቄ በሙዚቃ ታሪክ ውስጥ እጅግ አስገራሚና ግትር ከሆኑ የሴራ ንድፈ ሐሳቦች አንዱን አስነስቷል። ምናልባትም እርሶም በኢንተርኔት ላይ የሚነገረውን ይህን ሹክሹክታ ሰምተው ይሆናል። ስለ ድብቅ ማህበራት፣ ከሰይጣን ጋር ስለተደረጉ ውሎችና የዓለማችንን ታላላቅ ኮከብ ለመቆጣጠር ስለተሸረበው ሰይጣናዊ ሴራ። ነገር ግን እውነታው በጥብቅ በተዘጉ የሕክምና መዛግብት ውስጥ ተደብቆ የነበረውና በኋላም በይፋዊ የአስከሬን ምርመራው የተረጋገጠው ከማንኛውም የሴራ ንድፈ ሐሳብ እጅግ የላቀ አስገራሚ ነገር ነው። ይህ ታሪክ ስለ ድብቅ የእጅ መጀባበጦች ወይም ስለ ጥላቻ የተሞሉ ድርጅቶች አይደለም። ይህ በግልጽ እየታየ የተደበቀ አውዳሚ የሕክምና ሚስጥር ታሪክ ነው። እንግዲያው ይህንን የግምት ድር እንፍታውና በወሬዎች ሊቀበር የተሞከረውን የተረጋገጠ እውነታን መርመር። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። የዚህን እብደት ምንነት ለመረዳት ወደ ዝናው ከፍተኛ ጫፍ መመለስ አለብን። ማይክል ጃክሰን ዝም ብሎ የፖፕ ኮከብ ብቻ አልነበረም። እሱ ዓለም አቀፋዊ ክስተት ነበር። ነገር ግን ቁመናውን መለወጥ ሲጀምር ስለ እሱ የሚነገሩ ታሪኮች አብረው ተለወጡ። በወጣትነቱ መካከለኛ ቡናማ የነበረው ቆዳው በ1980ዎች ውስጥ ቀስ በቀስ እየፈዘዘ ሄደ። ህዝቡ ግራ ተጋባ። መገናኛ ብዙሃን ደግሞ ርኅራኄ አልባ ነበሩ። እናም በዚህ ሁሉ ትርምስ መሃል የኢሉሚናቲ ንድፈ ሐሳብ መሰረት አገኘ። የሴራ ንድፈ ሐሳብ አራማጆች የእሱ ሙዚቃዎችና ቪዲዮዎች እንደ ማስረጃ ይጠቅሱ ነበር። እንደ ዘይ ዶንት ኬር አባውት አስ ያሉ ዘፈኖቹ በመተንተን የዘፈኑ አመፀኛና ጸረ ስርዓት ግጥሞችን እሱን ይቆጣጠሩታል ለሚባሉት ጌቶች ላይ ያወጀው የጦርነት አዋጅ ነው ብለው ተከራከሩ። ቪዲዮ ከእስር ቤት ዳራውና ከአመፀኛ ምስሎቹ ጋር ጃክሰን እሱን የሚቆጣጠረው ስርዓት ራሱን እያጋለጠ እንደሆነ ተደርጎ ታየ። እያንዳንዱ ምልከታ ከልክ በላይ ተተነተነ። እያንዳንዱ ግጥም ተበለጠ። ማስጠንቀቂያ ለመላክ እየሞከረ ነበር። የእሱ የቁመና ለውጥ ቅጣት አዲስ መለያ ወይንስ እንግዳ የሆነ ስርዓት ነበር? ታሪኩን በጣም ማራኪ ነበር። አንድ ዓለም አቀፍ ዝነኛ ሰው በወርቅ በተሰራ ቤት ውስጥ ታስሮ ጥበቡን በመጠቀም የተደበቁ የእርዳታ ጩኸቶችን ለመላክ የሚሞክር ነበር። የእሱን አስገራሚ የቁመና ለውጥ ለመረዳት ለሚሞክር ዓለም የማይታይ ኃይል ከበስተጀርባ ሆኖ ነገሮችን እንደሚቆጣጠር ማሰብ ከተወሳሰበው እውነት ይልቅ ለመዋጥ የቀለለ ነገር ነበር። ለማይታመን ለሚመስል ነገር ቀላልና ድራማዊ መልስ ሰጥቷል። ነገር ግን ሁሉም ሰው የሴራ ንድፈ ሐሳብ በመፈለግ ላይ በተጠመደበት ወቅት በግልጽ ይታዩ የነበሩትን እውነተኛ ፍንጮችን አምልጧቸዋል። ከካሜራ ብልጭቶችና ከወሬዎች ማዕበል ጀርባ አብዛኛው ዓለም የማያውቀው ወይም የማያምነው የሕክምና እውነት ብቅ ማለት ጀመረ። እውነተኛው ታሪክ የሚጀምረው በድብቅ ማህበር ሳይሆን በ1983 ዓ.ም በሐኪም ቢሮ ውስጥ ነበር። በዚህ ዓመት አንድ ከፍተኛ የቆዳ ሕክምና ባለሙያ የሆኑት ዶክተር አርኖልድ ክላይን በአንድ ቀጠሮ ወቅት አንድ ነገር አስተዋሉ። ማይክል ጃክሰን የመጣው ለብጉር ሕክምና ቢሆንም ዶክተር ክላይን በፊቱ ላይ የቢራቢሮ ቅርጽ ያለውን ሽፍታና በጭንቅላቱ ላይ የተወሰነ ቅርፊት ተመለከቱ። ከዛም ባደረጉት የባዮፕሲ ምርመራ እንዳረጋገጡት ማይክል ጃክሰን የዲስኮይድ ሉፐስ ኤራይቶማቶስ የተባለ የቆዳ ላይ ጉዳትና ለፀሐይ ብርሃን ከፍተኛ ተጋላጭነትን የሚያስከትል የረጅም ጊዜ ራስን የመከታተል በሽታ ነበረበት። ነገር ግን ይህ እንኳን ሙሉ ምስል አልነበረም። በዚያው ጊዜ ዶክተር ክላይን የቆዳ ቀለም የሚጠፋባቸው የመጀመሪያዎቹ የተበታተኑ ነጠብጣቦችን አዩ። በ1986 ዓ.ም ይፋዊ ስም ተሰጠው፣ ቪቲሊንጎ ተባለ። ቪቲሊንጎ የቆዳውን ቀለም የሚያመርቱ ህዋሳት ወይም ሜላኖሳይተስ የሚጠፋበት ራስን የመከላከል በሽታ ነው። ይህ በሰውነት ላይ የወተት ነጭ ነጠብጣቦች እንዲያስፋፋ ያደርጋል። ጥቁር ቆዳ ላይ ይህ ሁኔታ ይበልጥ ጎልቶ የሚታይና ለመቆጣጠር እጅግ በጣም ከባድ ነገር ነው። የማይክል ጃክሰን ቪቲሊንጎ በአንድ ቦታ ላይ ብቻ
የተወሰነ አልነበረም፣ አጠቃላይ ሰውነቱ ላይ ነበር። ይህም ማለት በሰውነቱ ላይ በሙሉ ያለ ምንም ስርዓት እየተስፋፋ ነበር። በድንገት አንድ ጊዜ እንደ እንግዳ ባህሪ ይታዩ የነበሩ ነገሮች ፍጹም ትርጉም መስጠት ጀመሩ። በ1983 ዓ.ም አካባቢ መልበስ የጀመረው ያ ነጠላ የሴኪዊን ጓንት የፋሽን መግለጫ ብቻ አልነበረም። በእጁ ላይ የታየውን የቪቲሊንጎ ምልክት ለመሸፈን ከሞከራቸው የመጀመሪያዎቹ መንገዶቹ አንዱ ነበር። ሰፊ ባርኔጣዎችና ረጅም እጅግ ያላቸው ልብሶች አስደናቂ አልባሳት ብቻ አልነበሩም። ሉፐስና ቪቲሊንጎ በሽታዎቹ ለፀሐይ ብርሃን እጅግ ስሜታዊ ስላደረጉት አስፈላጊ መከላከያዎች ነበሩ። ነፍሱን ስለሸጠ ሰው የሚነገረው አስደናቂ ተረት በፍጥነት እየፈራረሰ ነበር። በምትኩ ሰውነቱ ራስ በራሱ ላይ የተነሳበት የአንድ ሰው አሳዛኝ እውነታ መጣ። ቪቲሊንጎ እየተባባሰ ሲሄድ እሱን ለመደበቅ መሞከር ትልቅ ፈተና ሆነ። የረጅም ጊዜ የሜካፕ አርቲስት ካረን ፌይ በመጀመሪያዎቹ ቀናት በትክክለኛ የቆዳ ቀለሙ ጋር በሚመሳሰል ሜካፕ ነጫጭ ነጠብጣቦችን ለመሸፈን ሰዓታትን እንደሚያጠፋ ተናግራለች። ነገር ግን በሽታው ጠበኛ ነበር። ብዙም ሳይቆይ ነጠብጣቦቹ ለመሸፈን በጣም ሰፊና የተስፋፉ ሆኑ። በሞቃት የመድረክ መብራቶች ስር ማከናወን ላብ ሜካፑን በቀላሉ ሊያበላሸው ስለሚችል ይህን ተግባር ፈጽሞ የማይቻል አድርጎታል። የቆዳ ማንጣት የሚለው ሐሳብ የተሳሳተና አጣዳፊ መታጠፊያ ያደረገው እዚህ ላይ ነው። ማይክል ጃክሰን ከባድ ምርጫ ገጠመው። በሁለት አይነት ቀለም በተሸፈነ ገጽታ መኖር ወይም ሙሉ ቆዳ ወጥ ማድረግ። ቪቲሊንጎ ከ50% በላይ የሰውነቱ ክፍል ሲሸፍን ደረጃውን የጠበቀ የህክምና ዘዴ ወይም ዲፒግሜንቴሽን። ይህ ህክምና ቀሪውን ጥቁር ቆዳ ከነጩ ቀለም ከሌሎቹ ቦታዎች ጋር ለማዛመድ እንደ ቤኖኪዮን እና ሃይድሮኩዊኖን ያሉ በሐኪም የታዘዙ መድኃኒቶችን፣ ክሬሞችን መጠቀምን ያካትታል። ይህ የተለየ ዘር ለመምሰል እንደሚያደርገው ኮስሞቲክስ ማንጣት አይደለም። አንድ ወጥ የሆነ ቆዳ ቀለም ለማግኘት የሚደረግ ከባድ የህክምና የመጨረሻ አማራጭ ነው። ዶክተር ክላይን ይህ ማይክል ጃክሰን መውሰድ የነበረበት መንገድ እንደሆነ አረጋግጧል። ቪቲሊንጎ በሜካፕ ብቻ ለመቆጣጠር ከሚቻለው በላይ ከባድ ሆኖ እንደነበረ አስረድተዋል። ወጥ የሆነ ቀለም እንዲኖረው የቀየሩትን የቀለም ሕዋሳትን ማጥፋት ነበረባቸው። ይህ ሂደት የማይቀለበስና ቆዳውን ለፀሐይ ብርሃን በቋሚነት ተጋላጭ አድርጎታል። ለዓመታት ዓለም አሾፈበት። መገናኛ ብዙሃን ዋኮ ጃኮ የሚል ስም ሰጥተውት ማንነቱን እንደሚጠላና የሚገልጽን ትርክትም ጻፉበት። ከዚያም በ1993 ዓ.ም በ62 ሚሊዮን ተመልካቾች ፊት ከኦፕራ ዊንፍሬ ጋር ቁጭ ብሎ እውነቱን ተናገረ። ጥቁር መሆን ስላልፈለገ ቆዳውን እያነጣ እንደሆነ በቀጥታ ስትጠይቀው የጃክሰን ድምፅ የተረጋጋ ነበር። ሁኔታው ይህ ነው አለ። የቆዳን ቀለም የሚያጠፋ የቆዳ መታወክ አለብኝ። ይህ እኔ ልረዳው የማልችለው ነገር ነው። እሺ፣ ነገር ግን ሰዎች ማንነቴ መሆን አልፈለገም ብለው ታሪክ ሲፈጥሩ ያመኛል። ከዚያም አክሎ እኔ ጥቁር አሜሪካዊ ነኝ፣ በዘሬም እኮራለሁ፣ በማንነቴም እኮራለሁ አለ። ከዚያ ህዝባዊ የእምነት ቃል በኋላ ግምቱ አልቆመም። ለተጨማሪ 16 ዓመታት የኢሉሚናቲ ንድፈ ሐሳቦች ሲብላሉ እና የቆዳ ማንጣት ወሬዎች በሚሊዮኖች ዘንድ እንደ እውነት ተቀባይነት አግኝተው ነበር። ተጠራጣሪዎችን ዝም የሚያሰኘው የመጨረሻውና የማያዳግም ማስረጃ የመጣው ከሞቱ በኋላ ነበር። የአስደንጋጭ መረጃ የተቀበረው በ2009 ዓ.ም ይፋ በሆነው የአስከሬን ምርምር ሪፖርቱ ገጾች ውስጥ ነበር። ሪፖርቱ ማይክል ጃክሰን ቪቲሊንጎ እንደነበረበት በግልጽ አረጋግጧል። የፓቶሎጂ ባለሙያዎች በሰውነቱ ላይ የፈዘዙና የጠቆሩ ቀለም ያላቸው ቦታዎች መኖራቸውንም አስፍሯል። ያ በቂ እንዳልሆነ መርማሪዎቹ በቤት ውስጥ በደርዘን የሚቆጠሩ የቤኖኪዮንና ሃይድሮኪዮን ለከባድ ቪቲሊንጎ ህክምና የሚያገለግሉ የዲፒግሜንቴሽን ክሬሞችን፣ ቱቦዎችንም አግኝተዋል። የሴራ ንድፈ ሐሳቡ በይፋ ሞተ። ወሬዎቹ ውሸት መሆናቸው ተረጋገጠ። እሱ ራሱ ከዓመታት በፊት የተናገረው የህክምና እውነት በመጨረሻና በአሳዛኝ ሁኔታ ተረጋገጠ። እንግዲያው የማይክል ጃክሰን የቀለም ለውጥ የኢሉሚናቲ ሚስጥር ነበር አልነበረም? ሚስጥሩ እጅግ ሰብአዊና የበለጠ አሳዛኝ ነበር።
በዓለማችን እጅግ በደመቀውና ይቅር በማይለው መድረክ ላይ ሁለት አዳካሚ የሆኑ ራስን የመከላከል በሽታዎችን ሲዋጋ የነበረ የአንድ ሰው ሚስጥር ነበር። ከሉፐስ የሚመጣውን አካላዊ ህመምና ቁመናውን በጥሬው እየደመሰሰ ያለው ሁኔታ ያስከተለውን ጥልቅ ስነ ልቦና ህመም ሚስጥር ነበር። የእሱ ሜካፕ፣ ጓንት፣ ባርኔጣዎቹና ቀለሙ በጠፋባቸው ቦታዎች ላይ ቅርጽ ለመፍጠር የተጠቀመባቸው የቅንድብ፣ የከንፈርና የራስ ቅል ኮስሞቲክ ንቅሳቶች የአንድ እንግዳ የፖፕ ኮከብ ልማዶች ብቻ አልነበሩ። ዓለም እየተመለከተ እየፈረደበትና በሱ ላይ እየደረሰ ያለውን ነገር ለማስረዳት አስገራሚ ታሪኮችን እየፈጠረ ባለበት ወቅት ራሱን ለማቆም የሚሞክር የአንድ ሰው የህክምና አስፈላጊ ነገሮች ነበሩ። ዓለም የሴራ ንድፈ ሐሳብ ይፈልግ ነበር። ነገር ግን እውነታው ስለ ጥላቻ የተሞላ ቡድን አልነበረም። እውነታው የግል አውዳሚ የጤና ቀውስ ወደ ህዝባዊ ትርኢት የተቀየረበት ታሪክ ነበር። ሐኪሞቹ ሊደብቁት የመኮሩት ሚስጥር ከሰይጣን ጋር የተደረገ ስምምነት አልነበረም። ከዓይናችን ፊት እየተከናወነ የነበረን ጸጥተኛና ህመም የተሞላበት ትግል በዝርዝር የያዘ የታካሚ ህክምና መዝገብ ነበር። እውነተኛው ታሪክ ማይክል ጃክሰን ከኛ ስለተደበቀው ነገር ሳይሆን እኛ እንደ ዓለም ለማየት ፈቃደኛ ስላልነበረው ነገር ነበር። ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የማይክል ጃክሰንን የቀለም ለውጥ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።